ልሽኔት ውጭ ሀገር ስትኖሪ ማድረግ የሌለብሽ 3 ነገሮችን ጠንቅቀሽ ወቂ። አንደኛ፣ የውስጥ ገመናሽን ለማንም አትናገሪ። ምክንያቱም ባንቺ ይሳለቁብሻል ወይም በኑሮች ላይ ይዘምቱብሻል እንጂ ምንም ላንቺ የሚጠቅምሽ ነገር አታገኝም። ሁለተኛ፣ ችሎታሽንና የያሽውን ነገር በሙሉ ለሰዎች አታካፊ ወይም አትናገሪ። ምክንያቱም ችሎታሽን ከተናገርሽ ባሰብሽው መንገድ ይመጡና መንገድሽን ይዘጉታል። ያለሽን ነገር ከተናገርሽ የዋህ መስለው ይቀርቡሽና ባዶሽን ያስቀሩሻል። ሶስተኛ፣ ልታደርጊ ያሰብሽውን ነገር ለማንም በግልጽ አትናገሪ። ምክንያቱም ቀድመውሽ ያደርጉታልና። ስለዚህ ከሀገር ወጥሽ በውጭ ሀገር ለመኖር ስታስቢ ወይም እየኖርሽ ካለሽ እነዚህን 3 ነገሮች ተጠንቀቂ። ከሀገር ስትወጪ ያልፍልኛል ብለሽ እስከወጣሽ ድረስ ራስሽን መጠበቅ ግድ ይልሻል። ምክንያቱም ቤተሰቦችሽን ትተሽ ከሀገር የወጣሽው ጤናዬን ጠብቄ ለእኔም ለቤተሰቦቼም አሳልፍላቸዋለሁ ብለሽ ስለሆነ፣ ስለዚህ ማንንም አለማመን ነው። የልብሽን ግልጥልጥ አርገሽ አለመናገር ነው። የምትራመጅበትን መንገድ ሁሉ ማስተዋል አለብሽ። የምትሰሪውን ስራ ሁሉ ጠንቅቀሽ ማወቅ አለብሽ። ግልጽነት በውጭ ሀገር አስፈላጊ አይደለም። ሁለ ነገርሽን ሽፍንፍና አርገሽ መኖር ግድ ይልሻል። ግልጽኛ ልኖር ጥሩ ጓደኛ እንዳገኝ ካልሽ ግን እንዲህ እንደምታዩ ውሃ ይቀቅሉሻል፣ ማዲያት በማዲያት ያደርጉሻል፣ ጤናሽን በሙሉ ይበርዙታል። ስለዚህ ይህ ሁሉ ከመሆኑ በፊት ለራስሽ ትኩረት አድርጊ። ራስሽን በአግባቡ ጠብቂ። የምትሄጂበትን መንገድ ሁሉ የምትሰሪውን ስራ ሁሉ ጠንቅቀሽ ወቂ። ለራስሽ ሕግና ደንብ ማውጣት ግድ ይልሻል። እህቶቼ፣ ይሄንን ልላችሁ የፈለግኩት ወይም ያሰብኩትኝ ብዙ እህቶች ሲጎዱ ስላየሁ ነው። እየተጎዱም ስላሉ ነው። አምነዋቸው ጓደኛ ካደረጓቸው በኋላ፣ አምነዋቸው ከቀረቧቸው በኋላ፣ አምነዋቸው አብሯቸው መጓዝ አንዳንድ ነገሮችን ማድረግ ከጀመሩ በኋላ ብዙ ነገሮች ሴራ ወይም ተንኮል ወይም ያልሆነ ነገር ባላሰቡት መንገድ እየገቡ ህይወታቸውን ብጥብጥ ሲያረጉት፣ ህይወታቸውን ድፍርስርስ ሲያረጉት፣ ልክ በቃ ደህና የነበሩት ሰዎች ሁሉ ልክ እንደዚህ እንደፈላ ውሃ ፊታቸው በማዲያት ሲጠበስ ስላየሁ፣ ለምንድን ነው በመጀመሪያ ሰዎችን ከመቅረባችን በፊት አንደኛ የራሳችንን ባህሪ ማስተካከል አለብን። ግልጽነት ጥሩ አይደለም። ምክንያቱም ያ ድሮ ቀረ። ግልጽ ሲሆኑ ጥሩ ጓደኛ ይገኛል፣ ግልጽ ሲሆኑ ጥሩ እንደዚህ ይገኛል የሚባል ነገር ውጭ ሀገር አይሰራም። ምክንያቱም ሁሉም የየራሱ ብዙ ነገሮች በውስጡ ይዟልና። ስለዚህ እናንተ ግልጽ ነኝ ብላችሁ በምትናገሩበት ጊዜ ሁሉን ነገር የሆዳችሁን አውጥታችሁ ያ የሚያዳምጣችሁ ሰው ከራሳቸው ህይወት ጋር ያመሳስሉትና ወይም ያነጻጽሩትና 100% በእናንተ ጋር ኔጌቲቭ ወይም ያልሆነ ነገር ነው የሚያስቡላችሁ። ይቀናሉ ማለት እንችላለን። ስለዚህ አንድን ሰው በግልጽ ቀርቤ የሆዴን ነግሬው ሁለ ነገሬን ነግሬው ጥሩ ጓደኛ ይሆነኛል ማለቱን ትታችሁ የሆዳችሁን በሆዳችሁ ይዛችሁ ማንነታችሁን ራሳችሁ ጥብቅ አርጋችሁ የምትሰሩትን ስራ ብቻ እያስተዋላችሁ ለሰው ልጆች ክፉ ሳትሆኑ በጥሩ መንገድ ህይወታችሁን ለመምራት ሞክሩ እንጂ ጥሩ ጓደኛ አገኛለሁ ብላችሁ የልባችሁን፣ የቤተሰቦቻችሁን፣ ሁኔታችሁን፣ አካሄዳችሁን፣ ስራችሁን፣ ህልማችሁን ሁሉ አትናገሩ። ዝርግፍ አርጋችሁ ግልጥልጥ አርጋችሁ ተናገሩ። በኋላ ትጎዳላችሁ። ብዙ የተጎዱ ሰዎች ስላሉ ነው ይህንን ልላችሁ የፈለኩት። ስለዚህ ቅድሚያ ለራሳችሁ አስቡ። ግራና ቀኙን አይታችሁ
ተራመዱ። ሁሉም ሰው አንድ አይነት አይደለምና ለምታደርጉት ነገር ሁሉ ጥንቃቄ ውሰዱ።